ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦች እንደምን አላችሁ? አላችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁኝ አዲስ ነገር ነው። ታውቃላችሁ ፀጉሬ እኔ በፊት ምን ይመስል እንደነበር። አሁን እዩት፣ ፀጉሬ ቀለም ፔስትራ በጣም አበላሽቶታል እና በዚህ 2 ወር ውስጥ እዚህ ዩቲዩብ ቻናሌ ላይ እያሳየኋችሁ እንዴት እንደምቀይረው ነው ማሳያችሁ። እዩት፣ ይሄ ጫፍ ጫፉን ተቆርጬው ኦልሬዲ ዳሜጅ ሆኗል ፀጉሬ ይታያችኋል። ኦልሬዲ ፀጉሬ በጣም ዳሜጅ ስለሆነ የምጠቀማቸውን ነገሮች እየተጠቀምኩኝ መመለስ አለብኝ ፀጉሬ በዚህ ወር ውስጥ። ሳሰነ ይሄን ተቆርጬው ነው ለስታይል ብዬ እንደዚህ እና ይሄን ፀጉር እንዴት ነው የምንመልሰው ካላችሁ እኔ ለእናንተም አብረን እንድንጠቀም እናንተም እንድትጠቀሙ እኔም እዚህ ቪዲዮ እየሰራሁኝ ስጠቀመው ሞር ቶሎ ቪዲዮ እየሰራሁ ፀጉሬንም በዛው ትሪት አደርጋለሁ እናንተንም እጠቅማችኋለሁ ብዬ ነው። ሶ ጋይስ እኔ ያው ብዙ ኢትዮጵያ እንደምኖር ታውቃላችሁ። ያው ኢትዮጵያ ላይ ደግሞ አቮካዶ አለ። እዚህ ጋር 2 የበሰለ አቮካዶ አለኝ፣ ይሄ ማለት ነው። እዚህ ጋር አቅልጫለሁ ኦልሬዲ የኮኮናት ኦይል አለኝ። እዚህ ጋር ደግሞ እርጎ አለኝ። ይሄንን አንድ ላይ ፈጭቼ ፀጉሬን መመገብ አለብኝ። ፀጉር በነገራችን ላይ ምግብ ነው የሚፈልገው። በፊት ታውቃላችሁ በጣም ትሪት አደረገው ነበር ምናምን ከዛ እንትን ብሎልኝ ነበር። ግን እዩት አሁን እንዴት እንደሆነ ማድረግ አለበት ፀጉሬ ከምንም ነገር በላይ። ይሄ እንደዚህ የሆነ 2 አይነት ፀጉር ነው የሆነብኝ እና ወደ ራሱ መመለስ አለብኝ። ቀለምም ተቀብቼው ስለነበር ነው ኦልሬዲ። ሶ እነዚህን አንድ ላይ ቀላቅዬ ፈጭቼ ይዣቸው መጣለሁ። እስከዛው ድረስ ይሄንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ላይክ ኮሜንት አድርጉ። ጋይስ መጠየቅ የምትፈልጉትን ነገር በሙሉ ጠይቁኝ። እወዳችኋለሁ። ይሄን አንድ ላይ ቀላቅዬ ፈጭቼ በጣም ቪዲዮ እንዳይረዝምብን ፈጭቼ አንድ ላይ ፈጭቼ እነዚህን ይዣቸው መጣለሁ ማለት ነው። ጋይስ እወዳችኋለሁ፣ አብራችሁኝ ቆዩ። እንግዲህ ፈጭቼ ይዤ መጥቻለሁ። ይሄንን ይመስላል። በጣም ለፀጉራችን ቆንጆና አሪፍ ነው። ይሄን እንደዚህ እየከፈልኩኝ ፀጉሬ ተጎድቷል ከምላችሁ በላይ። ይሄን ልክ እንደዚህ እየከፈልኩኝ እዚህ መስታወት ላይ ያየውን ቀባው በደንብ አስፋልቄ እንድቀባው ከዛ ልክ እንደዚህ ታረጉና በደንብ ማሳጅ ታረጉታላችሁ ፀጉራችሁ። እኔ ጥፍሬ አልተመቸኝም ማሳጅ ማለት
እንደዚህ እያደረጋችሁ በደንብ ማሰል ተረምታላችሁ። ከዛ ልክ እንደዚህ አናታችሁ ራስ እስኪል ድረስ አድርጉበት። ችግር የለውም። ያው ቤት ያቆሽሻል ግን ስክ እንግዲህ አይታችኋል። የፈጨሁትን ሙሉውን አናቴ ላይ ያደረኩት እንደዚህ ተቀባሁት። በኋላ እንደዚህ አድርጌ ለተወሰነ እዩት። ቆዳ እንዴት ረስ እስክል ነው የቀባሁት። ይሄ እዚህ ትንንሽ በብሄር እየወጡልኝ ነው። ይሄ እንደዚህ ካረኩት በኋላ ለተወሰነ ሰዓት 2 ሰዓት ይሁንም 1 ሰዓት እንዳላችሁ ጊዜ በላስቲክ በሻሽ እስር አድርጋችሁ ትቆያላችሁ። በደንብ ቆዳችሁ ረስ እንዲል ማለት ነው። ቆይ ጠብቁኝ፣ ያሳያችኋለሁ። እጅ ሁሉም እንትን ብሏል፣ ግን ቆይ መጣ። ልክ እንደዚህ ተቀብታችሁ ከጨረሳችሁ በኋላ ላስቲካችሁን ታመጡና እስቲም እንዲያደርግ እንደዚህ አድርጋችሁ ከዛ ሻሻችሁን ላይ ስቲም ያደርጋል። ልክ እንደዚህ ቆዳችሁም ራስ ይላል፣ ለፀጉራችሁም አሪፍ ነው። ከዛ ይሄን ልክ እንደዚህ አድርገን ከጨረስን በኋላ ደግሞ ፊታችን ዝም ብሎ ድርቅ ብሎ መቀመጥ የለበትም። ከዚህ ላይ እዚህ ጋር ኖሺያ በተር አለን። ለፊታችንም ለቆዳችንም ቆንጆ የሆነ ነው። ፀጉሬ ስቲም እስኪያደርግ ድረስ ልክ ፊቴንም እንደዚህ ዝም ብሎ ቁጭ እንዳይ ታውቃላችሁ። አሁን ላይ ኖሺያ በተር በጣም ለፊት ቆንጆ እንደሆነ ልክ እንደዚህ አድርጋችሁ ተቀምታችሁ ፀጉራችሁን ስቲም እስኪያደርግ ፊታችሁም እንደዚህ ፏ ይላል። እዛ አንድ ላይ ትሉታላችሁ ማለት ነው። ኖሺያ በተር ደግሞ ታውቃላችሁ አሁን ላይ በጣም ለፊት ቆንጆና ተወዳጅ ሆኖ ያለ ነገር ነው። ሶ የተጠቀማችሁ ፋፋ በሉ ጋይስ፣ እወዳችኋለሁ። እዚህ በኋላ ዩቲዩብ ላይ ቪዲዮ አዳዲስ በየጊዜው ስለምሰራ ቼክ አድርጉኝ ጋይስ። በጣም ነው የምወዳችሁ። ቴንክ ዩ ሶ ማች ስላያችሁኝ። ቪዲዮ ረዥም መሰለኝ አላውቅም። ቀጣይ ደግሞ እንትን እልላችኋለሁ፣ ሌላ የሚያምር ቪዲዮ ሰራላችኋለሁ። ይህንን ቪዲዮ ከወደዳችሁት ኮሜንት አድርጉልኝ፣ አበረታቱኝ፣ ሰብስክራይብ አድርጉኝ። ባይ